ሁላችንም በህይወታችን ውስጥ አንድ ጊዜ ቀንተን እናውቃለን። ጓደኛችን አዲስ መኪና ሲገዛ፣ ፍቅረኛችን ከሌላ ሰው ጋር በደስታና በፈገግታ ስታወራ ወይም ሲያወራ፣ ወይንም ማህበራዊ ሚዲያ ላይ የሰዎችን ፍጹም የሆነ ህይወት፣ ፍጹም የደስታ የሚመስል ህይወት፣ ፍጹም የፍቅር የሚመስል ህይወትን ስናይ ውስጣችን የሆነ ነገር ይቆረቆረናል። ቅናት ማለት ምን ማለት ነው? መጥፎ ሰው ስለሆነም ነው የምንቀናው? ወይንስ ቅናት በራሱ የዝግመተ ለውጥ ጥቅም አለው? ዛሬ በዚህ ቪዲዮ ስለ ቅናት ማንም ሰው የማይነግረንን እውነታ ለምን እንደምናብድበት እና ይህንን ስሜት እንዴት ወደ ራሳችን ጥንካሬ መቀየር እንዳለብን እና እንደምንችል እንዴት መቀየር እንደምንችል አብረን የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያ አንድ ነገር ግልጽ እናድርግ። ቅናት የተፈጥሮ አንዱ ስሜት ነው። ልክ እንደ ፍርሃት፣ ደስታና ቁጣ ሁሉ ቅናትም የሰው ልጅ መኖር ከጀመረበት ጊዜ ጀምሮ አብሮ ያለ አንዱ ስሜቱ ነው። ስነ ልቦና ቅናትን በሁለት አይነት መንገድ ይገልጸዋል። አንደኛው አጥፊ ቅናት ሲሆን፣ ሁለተኛው ደግሞ አዎንታዊ ቅናት፣ በተለምዶ መንፈሳዊ ቅናት የምንለው ማለት ነው። አጥፊ ቅናት ማለት እኔ ከሌለኝ እሱ አይኖረው የሚል ሌላው እንዲወድቅ ብቻ የሚመኝ ስሜት። ይሄ በጣም መርዛማና አጥፊ የሚባለው የቅናት አይነት ነው። ሁለተኛው የአዎንታዊ ቅናት ወይ ደግሞ በተለምዶ መንፈሳዊ ቅናት የምንለው ነው። ይህ በጣም አሪፉና እኛን ወደ ተለየ መንገድ የሚመራን ወደ ስራ እንድንነሳሳ የሚያደርገን የቅናት አይነት ነው። አዎንታዊ ቅናትን ስናይ አንድ ሰው ወይም በዙሪያችን ያለ የሆነ ሰው የተሻለ ህይወት ሲያገኝ ሲለወጥ ዋው ብለን አድንቀን እሱ እኮ ጠንክሮ ሰርቶ ነው እዚህ ደረጃ የደረሰው፣ ይሄን ያገኘው በጣም ጠንክሮ በሰራው መንገድ ነው፣ ስለዚህ እኔም ለምንድን ነው እንደዚህ የማልሰራው ብለን የሱ የሄደበትን መንገድ በመጠየቅ ምክር፣ የተለያዩ መንገዶችን በመጠየቅ እኛ በሱ በሄደበት መንገድ ተጉዘን እሱ ለደረሰብን መንገድ ለመድረስ የምንሞክር ከሆነ የሱ ምንም አይነት ክፋት ሳንመኝ ከሆነ ይህ አዎንታዊ ቅናት ወይ ደግሞ በተለምዶ እንዳልኳችሁ መንፈሳዊ ቅናት የምንለው ይሆናል ማለት ነው። ሰዎች ስንቀና ወይ ደግሞ የቅናት መንፈስ የቅናት ስሜት ሲሰማን ችግሩ ሌላው ሰው ጋር ወይ ደግሞ ይህ ቅናት እንዲሰማን ያደረገን ሰው ጋር ይመስለናል ችግሩ። ነገር ግን እውነታው በፍጹም የተለየ ነው። ችግሩ ያለው እኛው ውስጣችን ላይ ነው ማለት ነው። የሚባለው ስሜት ለምን ይሰማናል ብለን ስንጠይቅ አንደኛው ኢንሴኪዩር የሚሆን ወይ ደግሞ የደህንነት ስሜት የማጣት ስሜት ሲሰማን ደህና የመሆን ስሜት ማጣት ወይ ደግሞ የሆነ በውስጣችን የምንፈልገው ነገር ያልተሟላ ፍላጎታችንን ሌሎች ሰዎች ላይ ስናየው ልንቀናለን ማለት ነው። ቅናት ውስጣችን ያለ አንድ መስታወት ነው። እሱ ምንድነው? የሆነ ያልተሟላ ፍላጎት አለን፣ እሱን ያሳየናል። ፕላስ ደግሞ ኢንሴኪዩር የሚሆን ወይ ደግሞ ደህንነት የማጣት ስሜት ይሰማናል። እሱንም ጎልቶ ያሳየናል ማለት ነው መስታወቱ። እና እኛ እንዴት ቅናትን ሃንድል እናድርገው፣ እንዴት ወደ ጥሩ ነገር እንመልሰው የሚለውን ደግሞ እናያለን። የተለያዩ መንገዶችን አይተናል። አንደኛው ደህንነት የመሰማት ስሜት ሊሆን ይችላል። ይህ ለምሳሌ አንድ ጓደኛ አንድ ሴት ፍቅረኛዋ ከሌላ ሰው ጋራ ሲያወራ ወይ ደግሞ በደስታ በፈገግታ ሆኖ ከሌላ ሴት ጋራ ሲወራ ስታየው በጣም ትናደዳለች። ውስጧ የቅናት አይነት ስሜት ይሰማታል። ይህ ምንድነው? እሱ ኢንሴኪዩር የሚሆን ነው፣ ደህንነት የማጣት ነው። ያን ሰው እነጠቅ ይሆን ይወስዱብኝ ይሆን የሚል ፍራቻ፣ ኢንሴኪዩር የሚሆን ደህንነት ያለመሰማት፣ ያለመረጋጋት፣ እንደገና ደግሞ ያ ሰው እኔ አልመጠነውም ብሎ የማሰብ ስሜት፣ ያ ሰው ለኔ ስለማይገባ ማንም ሰው የሆነ ሰው ድንገት ሊወስድብኝ ይችላል ብሎ የመፍራት አይነት ስሜት ውስጧ ይሰማታል። ወንድም ሲሆን እንደዛው ይሰማዋል ማለት ነው። የመጣው ሰው እሷን በፈገግታ የሚያወራት ሰው ከኔ የተሻለ ሰው ነው ብሎ ያምናል። እሱ ለራሱ ኢንሴኪዩር ሆኗል። በቃ አልተረጋጋም፣ ደህንነት አላገኘም በውስጡ። ሰው ያኔ ቅናት ይሰማዋል። እሷን ወደ በአዎንታዊ ከሆነ ቅናቱ እሱ ያሳቃትን ያስደሰታትን መንገድ ሁሉ ሊያደርግ ይችላል። በአሉታዊ ወይ ደግሞ በአጥፊው ስሜት ደግሞ ከተነሳሳ ወደ ጸብም ወደ ድብድብም ሊገባ ይችላል ማለት ነው።
በሌላ መንገድ ደግሞ ይህ ያልተሟላ ፍላጎትን የሚያሳየን ሌላኛው የቅናት መንፈስ ደግሞ ለምሳሌ ሰዎች በህይወታቸው ተሻሽለው ተለውጠው በህይወት በትዳራቸው በፍቅር ህይወታቸው ስኬታማ ሆኖ ስናይ እኛ እሱ ነገር እንደጎደለን ይሰማል። እና የሆነ ሰው መኪና ሲገዛ አንተ መኪና አልገዛህም ማለት በቃ ያልተሟላ ፍላጎት አለክ። ያ እንድትናደድ፣ እንድትበሳጭ፣ እንድትቆጣ ያደርግሃል። ያንን ቁጣ፣ ያንን ብስጭትና ያንን ስሜት ቀይረ ወደ ፖዚቲቭ ቀይረ ያ ሰው የሄደበትን መንገድ አጣርተህና ጠይቀህ አንተ በዛ መንገድ ከሄድክ አንተ በጣም አሪፍ መንገድ ላይ ነው ያለኸው። ስሜትህንም በተገባ እየተቆጣጠርከው ነው ያለኸው ማለት ነው። እና ይህንን ካለን ስሜታችንን ይህንን የቅናት ስሜት ወይ ደግሞ ይህን መጥፎ የሚባለውን ስፔሻሊ መጥፎ የሚባለውን የቅናት ስሜት እንዴት እንቆጣጠረው እና ጥሩንም የሚባለውንም የቅናት እንዴት እናስኪደው የሚባለውን ደግሞ እንዴት እንቆጣጠረው ስንል 3 ዋና ዋና መንገዶችን እናያለን ማለት ነው። ይህንን የቅናት ስሜት የምንቆጣጠርበት 3 መንገዶች አሉ ካለን የመጀመሪያው መንገድ ምንድነው የሚሆነው? ስሜትህን አትደብቀው፣ አክሰፕት አድርገው። ስሜት አለ ውስጥ የቅናት ስሜት አለ። ይሄ ማንም ሰው የማይክደው ነው። ጥያቄው እንዴት ነው የምቆጣጠረው የሚለው ብቻ ነው እንጂ ሁላችንም እንቀናለን። ሁሉም ሰው እዚህ ምድር ላይ ያለ ሰው ሁሉ ስሜቱ አለው፣ ይቀናል። የምንለያየው እንዴት ማኔጅ ማድረግ እንደምንችል በምናውቀው ልክ ብቻ ነው ማለት ነው። ስለዛ ስሜትን ተቆጣጠር። የመጀመሪያው ማድረግ ያለብህ ነገር ምንድነው? እሱ ራስህን አታታለሁ፣ እኔ አልቀናም፣ በፍጹም እኔ ቅናት የለብኝም ብለህ ራስህን ጀግና ለማድረግ ሞክረህ ራስህን አታታል። መጀመሪያ ተቀበለው። ስሜቱ አለ ውስጥ እቀናለሁ፣ ስለዚህ እቀናለሁ፣ እንዴት ነው ማኔጅ ማድረግ ያለብኝ ታዲያ ብለህ ስሜትህን የመቀበል ኃላፊነት ስትወስድ ያኔ በራሱ ጊዜ ስሜቱ እየጠፋ ይመጣል ማለት ነው። ሁለተኛው መንገድ ይህን የተሰማንን የቅናት ስሜት ወደ አድናቆት ወደ shift to admiration ይሉታል፣ ወደ አድናቆት መቀየር። ይህ ማለት እንዴት ነው? አንድ ሰው ባገኘው ስኬት ከመቅናት ይልቅ እንዴት ነው እዛ ስኬት ላይ የደረሰው ብለህ ጠይቅ። እንዴት ነው በፍቅር ስኬታማ የሆኑት ብለህ ጠይቅ። ጠይቂ። አንቺ እንዴት ነው ሰክሰስፉል የሆነ ትዳር እየኖረች ያለችው ያቺ ሴት እና ብለሽ ጠይቂ። ከዛ ከጠየቅሽው ነገር ተማሪበት፣ ከተማርሽው አድንቂ። ካደነቅሽ በኋላ ደግሞ ትማሪበታለሽ። በዛ መንገድ ስትሄጂ ቅናቱን መቆጣጠር ትችላለህ ማለት ነው። ሶስተኛው እና የመጨረሻው መፍትሄ ከባለፈው ማንነት ጋር ብቻ ተወዳደር። ከማንም ጋር አትወዳደር። የሌላውን ሰው ንብረት፣ የሌላውን ሰው ህይወት፣ የሌላ ሰውን ሂደት ስፔሻሊ በሶሻል ሚዲያ ያለን ትርክት አትመልከት። ራስህ ከራስህ ጋር ብቻ ተወዳደር። ከማንም ጋር ራስህን አታፎካክረው። የሆነ ሰው ሞተር ካለው አንተ እግረኛ ከሆንክ በቃ ከራስህ ጋር ተወዳደር። ለምን ከሞተረኛው ጋር ትወዳደራለህ? አንተ ሞተር ካለ ሌላኛው መኪና ካለው አንተ መኪና ካለው ሰው ጋር ለምን ትወዳደራለህ? ራስህ ከሞተር ጋር ተወዳደር። ትናንት በእግር ነበር፣ ዛሬ ሞተረኛ ነው። ሰው አፕሪሺየት አድርግ፣ ራስህን አድንቅ። እንደዛ ስታደርግ ራስህን ከራስህ ጋር ትላንት እንዴት ነበርኩ፣ ዛሬስ እንዴት ነኝ፣ ይሄ መንገድ የሚሄድበት መንገድ ነገ ወዴት ነው የሚያደርሰኝ የሚለውን መንገድ በዝርዝር ለራስህ ንገረው። ትናንት ከነበርክበት ጋር ዛሬ ያለበትን አወዳድር። የተሻለ መሆንህን አረጋግጥ። ያንን ብቻ ካደረግ ይህንን የቅናት ስሜት ሙሉ ለሙሉ ልታጠፋው፣ ከውስጥ ልታስቆሙ፣ ልትቆጣጠረው ትችላለህ ማለት ነው። በአጭሩ ቅናት ማለት ልክ እንደ ነበልባል ወይ እንደ ሰደድ እሳት ያለ ከተቆጣጠርከው እና ወደ አንተ ህይወት ከመለስከው ይጠቅማል። ካልተቆጣጠርከውና ስሜትህን በዘፈቀደ የምትነዳው ይህንን ቅናት ስሜትን ማኔጅ የማታደርገው ከሆነ አንተንና በዙሪያ ያሉ ነገሮችን ሁሉ ያቃጥልብሃል። ስራህን ያበላሽብሃል፣ የትዳር ህይወትን ያመሰቃቅልብሃል፣ ሁሉንም ነገር ያበላሽብሻል። ላንቺም እንደዛው። በትዳርሽ ላይ ደስተኛ ሁኚ፣ ባለሽ ነገር ብቻ አመስገኝ፣ ተደሰች እንጂ የጓደኞችሽን የሌላ ሶሻል ሚዲያ ላይ የምታያቸውን ነገሮች ሁሉ እያየሽ የምትሳቀቂ ቅናት ስሜት የሚሰማሽ የሚያቃጥልሽ ከሆነ ይህ የቅናት እሳት አንቺንና በዙሪያሽ ያለ ሁሉ ነገሩን ያቃጥልብሻል። እና ከተጠቀምሽው ደግሞ ይህንን ነገር ወደ ራስሽ አምጥተሽ ፖዚቲቭ አድርገሽ በአዎንታዊ መልክ ከተጠቀምሽው
እና ከላይ የጠቀስናቸውን 3 ነጥቦች ደግሞ በአግባቡ ማኔጅ እንድታደርጊ ከተጠቀምሽባቸው ይህ የቅናት እሳት ውስጥሽን የምታሞቂበት፣ ቤትሽን ጎጆሽን የምታሞቂበት፣ ምግብሽን የምታበሲበት እና በጣም ለሁሉ ለድምቀት ለህይወትሽ ሁሉ ሞቃታማን ቅዝቃዜን ብርድን የምታስወግጅበት ቆንጆ እሳት ቆንጆ ነበልባል እሳት ሙቀት እንዲፈጠርልሽ ያደርግልሻል ማለት ነው። ለመሆኑ በአሁኑ ሰዓት በሶሻል ሚዲያ ከሚሰራጩት አብዛኛው ነገሮች ውስጥ የትኛው ነው እናንተን የበለጠ የቅናት ስሜት እንዲቀሰቀስባችሁ የሚያደርገው? በኮሜንት መስጫው ቦታ ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር አድርጉት። እንደነዚህ አይነቶች ጠቃሚ ምክሮችና ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ ቻናሌን ሰብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።